ሰላም ቤተሰብ እንዴት ናችሁ? ሰላም ነው ወይ? ዛሬ ደግሞ ተመልሻለሁ በአዲስ አሰራር ጉላሽ አሰራር ነው ማሳያችሁ። ዛሬ እንግዲህ እንደምትመለከቱት ስኳርን በውሃ አቅልጬ በዚህ አይነት መንገድ አዘጋጅቼዋለሁ። ከዛ ደግሞ ወረቃ ይባላል። ይሄ የጉላሽ መስሪያ ዱቄት ነው። ሊጥ እንደ ሊጥ ተቦክቶ የሚዘጋጅ ነው። እንደ ሳምቡሳ ዱቄት ማለት ነው። በየማርኬቱ ማግኘት ትችላላችሁ። ሱፐር ማርኬት ውስጥ የጉላሽ መስሪያ ሊጥ በአማርኛ ወይም ደግሞ በአረብኛ ወረቃ ነው የሚባለው። ለጉላሽ ተዘጋጅቶ ብቻ የሚል ማለት ነው። እና እንደዚህ አይነት ትሪ ወይም ደግሞ ትሪ ማለት ነው የኦቨን ትሪ ታዘጋጃላችሁ። ኦቨናችሁን መጀመሪያ ለኩሳችሁት ማለት ነው። በምትፈልጉት የሰኻና ደረጃ ወይም ደግሞ የሙቀት መጠን ላይ አድርጋችሁ ተለኩሱትና ከዛ እንዲያደርጋችሁ ዘርጋ ታደርጉታላችሁ የጉላሹን ዱቄት ማለት ነው። ከዛ ደግሞ ይሄ እንደምትመለከቱት ቤት ውስጥ ያው እኔ ወቅጥ ያዘጋጀሁት የኦቾሎኒ እንትን ነው። ያው ኦቾሎኒን ወቀጥ አድርጋችሁ ማዘጋጀት ትችላላችሁ። የተወቀጠም ተወቅጦ የሚሸጥም አለ ደቆ ማለት ነው። እሱንም መጠቀም ትችላላችሁ። ግን የመጀመሪያው ለማጣበቅ ያህል እንዲሆነኝ ብዬ ቂቤ ቀባ አድርጌዋለሁ። የቀለጠ ቂቤ ማለት ነው። እንደዚህ አድርጋችሁ ከዛም በላይ ማድረግ ትችላላችሁ። ያው እኔ ብዙ ቂቤ ስለማልጠቀም የተወሰነ ያህል አድርጌበታለሁ እንዳይዝም ጭምር ነው ማለት ነው። ከዛ ደግሞ እላዩ ላይ የተወቀጠውን ኦቾሎኒ ነስነስ ታደርጉበታላችሁ ማለት ነው በምትፈልጉት ደረጃ። ያው ጀስት ለማጣፈጥ ያህል ነው። ከዛ እንዲያደርጋችሁ መጠቅለል ነው። የቤታችሁ ውስጥ በደንብ አድርጋችሁ በቀላሉ ከውጭ ላይ ከማርኬት ውስጥ ምናምን የተዘጋጀ ከምትሰሩ የቤታችሁ በእንደዚህ አይነት መንገድ ማዘጋጀት ትችላላችሁ። ከዛ እንዲያደረግኩኝ አንድ በአንድ ቂቤ እየቀባሁኝ ማለት ነው። የቀለጠ ቂቤ ኦቾሎኒውን እየነሰነስኩበት መላልሼ ጠቀልለዋለሁ ማለት ነው። እንደዚህ በማድረግ ከዛ ጠቀልለዋለሁ። በደንብ አድርጋችሁ ተከታተሉ እስከ መጨረሻው ድረስ በደንብ አድርጋችሁ ለመረዳት ያህል ማለት ነው። አንዳንዶች ሰዎች ወተት ያደርጉበታል። እንደ አማራጫችሁ ነው፣ እንደ ፍላጎታችሁ ነው። ከዛ እንደዚህ አድርጌ አዘጋጅቼዋለሁ። እዛ ቂቤ የቀለጠውን ቂቤ ከላይ በደንብ አድርጌ ያፈስበታለሁ ማለት ነው። ጥሩ ጣዕም ይሰጠዋል፣ ቆንጆ ጣዕም ይሰጠዋል ማለት ነው። ለጋ ቂቤ ነው የምታደርጉበት። ከዛ እንደዚህ አድርጋችሁ ፈሰስ ማድረግ ነው። ረጠብ እንዲል እና ቆንጆ አይነት መልክ እንዲሰጠው ማለት ነው። እንቁላል የምትወዳ ካላችሁ ከላዩ ላይ እንቁላል ቀባ ማድረግ ትችላላችሁ። እኔ ግን ያው እንቁላል ብዙ ስለማልወድ እንደዚህ አድርጌ ቂቤ ብቻ እንትን ብየዋለሁ። ከዛ ስታወርዱ ለመቁረጥ ማለት ነው በጣም አይመችም ጉላሹ ማለት ነው። በጣም ስስ ወረቀት ስለሆነ ስለሚፈረካከስ ኦቨን ውስጥ ከመከታታችሁ በፊት እንደዚህ አድርጋችሁ በቢላ ትቆርጡታላችሁ ማለት ነው። ምክንያቱም ከበሰለ ወዲያ መቁረጥ ከባድ ስለሚሆን እንዲህ አድርጋችሁ 3 ቦታ ወይም 4 ቦታ ትቆርጡታላችሁ ማለት ነው። እንደዚህ ከዛ የጋለው ኦቨን ውስጥ እንዲያድርጋችሁ ኦቨናችሁ ውስጥ ተከታታላችሁ እስከሚበስል መጠበቅ ነው። ልክ እንደዚህ ሲሆን በስሎ ሲል ቀላ ብሎ ማለት ነው ሲበስል ታውጡትና እንግዲህ መልኩ እንደዚህ ነው የሚሆነው። ያው ትንሽ እሳት በዝቶበታል የኔ። እናንተ ደግሞ እንደ አማራጫችሁ እንትን ትሉታላችሁ። ከዛ ይሄም ያፈሰስኩበት ስኳር እና ውሃ ነው። ስኳርና ውሃ ቅድም ላይ ያቀለጥኩት
በትኩሱ ማለት ነው። ገና ትኩስ እያለ ጉላሹ እላዩ ላይ ታፈሱበታላችሁ። ስኳርና ውሃውን አንዳንዴ እንደውም ትኩስ እያለ ስኳርና ውሃው ገና ትኩስ እየተንተከተከ እያለ አውርዳችሁ ማረግ ትችላላችሁ። ይሄ ደግሞ ማር ነው። ከፈለጋችሁም ስኳርና ውሃ ማትፈልጉ ካላችሁ ማር አግልጣችሁ ማረግ ትችላላችሁ። ግን በጣም ብዙ ማር ስለሚወስድባችሁ ስኳር ውሃ አግልጣችሁ ከዛ ደግሞ እሱን ካፈሰሳችሁበት በኋላ እንዲረጥም ስኳር እንዲል ከዛ ማሩን ከላይ ፈሰስ ማለት ትችላላችሁ ማለት ነው። እንግዲህ ይሄውና አቀራረቡ ይሄን ይመስላል። ይሄውና አረንጓዴውንም ኦቾሎኒ መጠቀም ትችላላችሁ። እኔ ይሄኛውን ነው ተጠቅሜ የሰራሁት ማለት ነው። ይሄን ይመስላል የጉላሽ አሰራር በቤት ውስጥ እና የምትፈልጉትን የቤት ውስጥ አሰራር እንደ ፒዛ፣ የተለያዩ ስዊቶች እና ሀለዋዎችን የምትፈልጉ ከሆነም በኮሜንት ላይ አስቀምጡልኝ፣ ሰርቼ ያሳያችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው፣ ወዳችኋለሁ።